የሚጀመር የሚቀጠል የሚቆራረጥ ነገር የለም እዚህ ጋር አንድ ነገር ልንገራችሁ አይደለ ግን እኔ በጣም ነው ማከብርሽ ታላቂ ነሽ በብዙ ነገር ይቅርታ ዲቭም እንደዛው ማለት ነው ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም ሲቀጥል ደግሞ እኔ አሁን እንደተዳር ገና ነኝ አልደረስኩም ትንሽ ቆያለሁ እሱ እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው እሷም ልጅ ናት አንተም ልጅ ነህ እንደዛ እኔና እሷ ተለያይተን ተፋተናል ተፋተናል ፍቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል ወዲና እሷ እኮ እሷም የግሏን ላይፍ ነው እኔም ወንድ ላጤ ነኝ እኮ ወንድ ላጤ ነኝ ዞሬ ቤቴ ምንም እንትን የምትሰው ነኝ ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል ያንን ልጅ በሚገባ በማስፈልገው ነገር ሁሉ ተገኝቼ አሳድጋለሁ ከዛ ውጭ ግን አሁን እኔ ለተዳር አልደረስኩኝም ለትዳር ማለት የምትችለው እኮ መጀመሪያ ነው ይወስዳችሁት እንደሆነ አላውቅም ግን ደግሞ እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም የኔን ህይወት ጋሽዬ እናቴ ሊኖሩልኝ አይችልም ልክ ነህ ስለዚህ እኔ ያኔ ስቃጠል ምን ስነድ ማንም አጠገቤ አልነበረም ብቻዬን ጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው ስለዚህ አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምን እንደሆነ ያለ ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው ስለዚህ እኔ ከማንም ሰው ጋር መኖር አልፈለግም እንዴ ማን ነው ወንድ ልጅ ያለ ሴት ግዴታ መኖር አለበት ብሎ የሚያስገድደው ሰው አለ እንዴ የለም አይደለ ስለዚህ ያንን ደግሞ ቆይ አንዴ ልጨርስልሽ ይቅርታ በጣም በመሀል ጥልቅ ስላልኩ ይቅርታ ስለዚህ አንድ ነገር ማወቅ ያለባችሁ ነገር እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም ምንም መጨነቅም አልፈልግም በራሴ በፍላጎቴ መንቀሳቀስ ፈልጋለሁኝ ማንም ሰው እንዲያስገድደኝ አይችልም እናንተ ተወያይታችሁ ጨርሳችኋል አይደል ቤተሰብ ለቤተሰብ ጨርሳችኋል እንድንታረቅ ፈልጋችኋል እኛ ደግሞ በዚህ ታይም እሷም ትቆያለች ገና መተያየት የሚባል ነገር አለ እየተያየን ያለ ነው እኔና እሷ አሁን ገባሽ ስለዚህ እኛ ትዳር ውስጥ መግባት አንፈልግም አሁን ትፈልጊያለሽ ነው ትፈልጋለች ለምን አትፈልግም ሁሌ እኮ ፈልጋለሁ ብለሃል ሲጀመር እንደ ምን አይነት ነገር አሳየው ሩታ አብሮ ለመኖር የሚያስደርግ ነገር ያሳየውሽ ነገር አለ አንቺ ታያሩታ ለምን ተወሻለሽ ምንም አይነት ነገር ያሳየውሽ ነገር የለም ይሄ አንቺ ፍላጎት ነው ምናልባት አንቺ ሴት ልጅ ነሽ ሴት ልጅ ደግሞ ስትሆኚ አንዴ ስሚኝ ሴት ልጅ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ ማግባት ፍላጎት የለኝም አሁን እድሜ ያሳስበኝም እኔ እኮ አድርሻውን ማግባት ምናምን አይደለም ገብቶሃል አይደል መጀመሪያ የተጋባችሁ ሰዎች ናቸው አሁን እንደናንተ ድጋሚ ማጋባት ምናምን አይደለም አንተ የጻን ጨዋታ ነው እንደምትጫወታው ይሄንን ማሰብ መጀመሪያ ነበር ገኒ መጀመሪያ ፍቺውን ስጠይቂ ነው ማሰብ ነገ ከነገ ወዲያ ከዚህ ሰው ጋር አብሬ እሆናለሁ ወይንም ፍላጎት ይኖረኛል ምናምን ብሎ ቀድሞ ማሰብ ነው አሁን ፍቺ ረሽ በኋላ እንደኛ አይነት ነገር ምንም አስፈላጊ አይደለም በወቅቱ አንተም አጥፍተሃል ማወቅ ያለባችሁ ነገር ልንገርህ ሲጀመር እንለያይ እንፋታ እንደገና ደግሞ ከቤት እወጣለሁ እሄዳለሁ እጠፋለሁ ምናምን የሚባልበት ትዳር አይዘልቅም እኔና እሷ ጋር ደግሞ የነበረው ወይ ልነግርሽ ነው አንዴ ገን ልጨርስልሽ ታወሪያለሽ አንዴ ልጨርስ እኔና እሷ ጋር ደግሞ የነበረው ይሄ ነገር ነው ገባሽ ብዙ ጊዜ እኔ ልጥፋ ትላለች አንዴ ልብስ ይዛ ትወጣለች አንዴ ሻንጣ ይዛ ትወጣለች እንደገና ደግሞ አንዴ እንለያይ ትላለች እንፋታ ትላለች እንደዚህ አይነት ትዳር አይዘልቅም ስለዚህ ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር ስለዚህ አሁን ግን ማወቅ ፈልጋለሁኝ መማር ፈልጋለሁኝ አሁን ምንም አይነት ነገር ብትሉኝ ምንም ሰማው ነገር የለም በቃ ቤተሰብም ተስማማችሁ የሷም ቤተሰብ የኔም ቤተሰብ ተስማማም ምንም ማለት እነሱ የኔን ህይወት አይኖሩልኝም አለቀ ስለዚህ የምታወሪው ነገር ካለሽ ሩታ ሰላም ጋይስ እንዴት ናችሁ ደህና ናችሁ ሁሉ ሰላም እንዴት አመሻችሁ በድጋሚ መጥቻለሁ ዛሬ የዛቅ ምሽት ነው ሩታ እስካሁን ሊመና ላይ ናት ኦ ማይ ጋድ ተመስገን ዛሬ ፀጉሯ ተሰርታ ነው የመጣችው ጋይስ እንኳን ደስ አላችሁ የሩታ አድናቂዎች ማለት ነው ፀጉሯ ተሰርታለች ወይኔ የሄርሚ ስታይል ነው የተሰራችው ደግሞ እንኳን ደስ አላችሁ ጋይስ አብሪሽ ዛሬ በዛቅ ነው የገደለኝ እኔ ወንድ ላጤ ነኝ አላለኝ ወይ እኔ ግዴ ሄርሚ ጋር ያለው ነገር ውሸት ነው ማለት ነው አብሪሽ አብሪሽ አረተው ሩታ እንዴ ሄርሚ ካሜራ ደቅነሽ ማለት ነው አንቺ የምታደርጊው ነገር ለማየት ጓጓኝ እኔ የሆነቴ ነው የምላችሁ እንዴ ከዛሬ ነገ ጥሩ ነገር ይዞ ይመጣሉ ብለን እየጠበቀን የሆነ ቆሻሻ ነገር ይዘው ይመጣሉ ስታስጠሉ ወይ ታረቁና ተገላገሉን ወይ ሄርሜላ ጋር ሆን ወይ ሩታ ጋር ሆን ወይ ሁለታችሁን ጥፋ ከሚዲያ
አብርሽ አንተ ከሌለክማ ሚዲያ በምን ሞቅ ይላል ወንድሜ። ኧረ ክፉ አይንካብክ እሺ ወንድሜ። የእውነቴ ነው የምላችሁ ያለ አብርሽ ሚዲያው ባዶ ነው። ያለ አብርሽ ሚዲያው ጨለማ ነው። ስለዚህ አብርሽ ሄድበት እሺ። እና ሩታዬ ለምነሽ አይደለም ሀቢብቲ ለምነሽ አይደለም አትለምኚው። ሃይ እኔ የምላችሁ ወንድ ልጅ እኮ ነው ሴት ልጅ እንዴ ሴት ልጅ መለመን የሚገባው ወንድ ልጅ ነው። ሩታ ታይ አታዋርጂን። አረው እንዴ አረው በዚህ ልክ ደረጃ የምትወጂ ከሆነ መጀመሪያ ደረጃ ለምንድን ነው ፍቺ የጠየቅሽው?